ፕራክቲስ ኤንኤፍኤስ ውድድራችን ቀን ነው ማሳያችሁ ማለት ነው። መኪና የተለያየ ድምጽ የተለያየ አይነት ካራክተር ነው የሚታየው። ፐርፌክት ነው ግን አክሽን አሪፍ ሄዳለች። የሆነ ሰው መጥቶ ሰርፕራይዝ አደረገኝ። ውጤት በጣም አሪፍ በሆነ ሁኔታ አልቋል። ስለዚህ አሁን የመጨረሻውን ውድድር ልናደርግ ነው። ሰላም ውድ የማሚኒምቦ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ? ዛሬ እንግዲህ ማሳያችሁ የማሚኒምቦ የሬሲንግ ዴይ ወይም ደግሞ የፕራክቲስ ኤንኤፍኤስ የውድድራችን ቀን ነው ማሳያችሁ ማለት ነው። ስለዚህ ዛሬ ከቤታችን ልንወጣ ነው። ሄጄ ያለውን ነገር ዲቴል ከዚህ ጊዜ በበለጠ አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። ተከታተሉን። ይመቻችሁ። አሁን ተነስተን ወደ ትራካችን ምን ሄድ ይሆናል። ተከታተሉን። ዛሬ የምንሄድበት መኪና ያው በቤሞ ይሆናል። ፓርኪንግ ሎቴን ላሳያችሁ። ቴስላ ሞዴል ዋይ ፐርፎርማንስ አለ እዚህ ጋር የሙቱዋ ቦታ ነው፣ ግን እዚህ አትቀመጥም። ከዛ አይሰበ ነው አለ። ከዛ ደግሞ ያው እቺ ማለች የቺኳ መኪና ነው ወይም የባለቤቴ መኪና ነው። ስለዚህ ኒድ ተከታተሉን። ይመቻችሁ። ትንሽ ሊጨልም ይችላል፣ ግን ቢጨልምም ከውስጡ ላሳያችሁ። ያው ስንወጣ ያለውን ታዩታላችሁ። በብርሃን ሲሆን ውስጡ ምን ይመስላል የሚለውን ማለት ነው። እንደምታዩት ወዘሩ ኢትስ አሁን እያካፋ ነው። ሶ ይሄን ይመስላል።是去漂移？啊？为什么？可以啊。我去拿我的车。ያው እንደምታዩት መኪና ተጭና መጣ። ትገኛለች። እዚህ ጋር ምንድን ነው ያለው? እዚህ ጋር ቁልፋችን እንወስዳለን ማለት ነው። ይሄን ይመስላል መኪናችንን ይዘና ወደዛ ምን ሄድ ይሆናል ማለት ነው።
黑宝马的话，没人黑的比我凶了。 አሁን በጣም ደስ በሚል ሁኔታ ጠዋት ድሪፍት ያደረግን ነበረ። ፎቶና ቪዲዮ ላይ ያስገባላችኋለሁ። አሁን ግን ደስ በሚል ሁኔታ እየደረቀ ነው። ሶ ከሰዓት አሪፍ እንትን ይኖረናል። አሪፍ የሆነ ሬስ ይኖረናል። መኪናችንን አሁን ፑሽ ማድረግ እንችላለን ማለት ነው። የሌለ ነው በቃ ኔስትን ነው የምላችሁ። ኤክሰርሳይዝ ላይ ናቸው። ኤክሰርሳይዝ ሲጨርሱ ይጀምራል ማለት ነው። ዛሬ እንደምታውቁት በጣም አሪፍ ዌዘር ሆኖ አሪፍ እየነዳን ያለ ነው። መኪናም ዛሬ አሪፍ ፐርፎርማንስ ላይ ነው ያለችው። የለበለብን ሆኖ አሁን የመጨረሻውን ውድድር ልናደርግ ነው። ከዛ በኋላ እያንዳንዱን ቪዲዮ መቅረጽ የቻልኩትን እየቀረጽኩ አሳያችኋለሁ እየገባው። አሁን ግን ይህን ይመስላል። መኪናችን አሪፍ ሄዳለች። አሪፍ ውድድር ነበረ። ዛሬ ደግሞ በሚገርም ሁኔታ ማለት ነው የሆነ ሰው መጥቶ ሰርፕራይዝ አደረገኝ። ያው ይሄ ልጅ ታውቁታላችሁ እንዴ? ይሄ ልጅ ታውቁታላችሁ? ዛሬ መጥቶ ሰርፕራይዝ አድርጎኛል ከጓደኛችን ጋር መጥቶ። ማይኮ እንዴት ነው ዛሬ ያየሽ ነገር ያስደስታል ወይስ እንዴት ነው ያለው ነገር? ስለ መኪናው ስለዚህ ስለነበሩት መኪኖች እስቲ ንገር። አሪፍ ነው። ለኔ የመጀመሪያ ኤክስፒሪየንስ ነው። እንደዚህ ውድድር መኪና ብዙ ዳይሬክት አይቼ አላውቅም። በቲቪ ብቻ ነበር። ዛሬ በአካል አይቼዋለሁ። አሪፍ ኤክስፒሪየንስ። እንዴት ነው? ደስ ይላል። የተለያዩ መኪኖች፣ የተለያዩ ፓወሮች፣ የተለያየ መኪና፣ የተለያየ ድምጽ፣ የተለያየ አይነት ካራክተር ነው የሚታየው። ፐርፌክት ነው ግን ወድጄዋለሁ። ነገ ከነገ ወዲያ እንደመጣ እርግጠኛ ነኝ። በቃ ይመቻችሁ። ይሄው ይሄንን እንነግሩልን ነው። አይንም ማኝ ስላለ ዛሬ ያለ ነገር ነግሩልናል። ተከታተሉን። ይመቻችሁ። ያው እንደምታዩት አልሐምዱሊላህ ረብል ዓለሚን በደንብ በአሪፍ ውጤት ጨርሰናል ውድድራችንን። እንደሚታያችሁ ሁለተኛ በመሆን አንደኛው ነው መኪና ስቴጅ 3 ቲዩን የተደረገ መኪና ስለሆነ ነው። ግን አልሐምዱሊላህ መኪና ዛሬ በጣም አስደስታኛለች ከምላችሁ በላይ ማለት ነው። ያው ጨርሰን አሁን እየሄድን ይገኛል ማለት ነው። ስለዚህ አልሐምዱሊላህ ረብል ዓለሚን የዛሬው ውጤት በጣም አሪፍ በሆነ ሁኔታ አልቋል። ስለዚህ ከዚህ በኋላ ያለንን ደግሞ እናሳውቃችሁ ይሆናል። አሁን ላይ በጣም ከምነግራችሁ በላይ በጣም ደስተኛ ሆኜ ጥሩ ውጤት በማምጣት አልሐምዱሊላህ ረብል ዓለሚን ጨርሰን መኪናችንን ይዘን ወደ ቤታችን እየሄድን ነው ማለት ነው። ስለዚህ ተከታተሉን። ይመቻችሁ፣ ፈታ በሉልን። የሚቀጥለውን ደግሞ ማሳያችሁ ይሆናል። ተከታተሉን። ይመቻችሁ። ማሚን ኢምቦን ፎሎ፣ ላይክ፣ ሼር በማድረግ እንዳትረሱ። ይመቻችሁ።